አንድነቱ ትላለህ። ለምሳሌ እንደነ ማስረሻ ሰጤ አይነቱ አብረው ገብተው አመራሩ ነው ቢሆኑ የሚፈጥረውን ዳሜጅ አይተዋል ወይ? አሁን ደግሞ እንደዚህ አይነት ሴረኛና ወይም ደግሞ ካለው ስርዓት ጋር ተልኮ ተሰጧቸው የሚሰሩ ካለ መርምሮ ወደ አንድ ማምጣቱ አይሻልም ወይ? እንደዚህ ቶሎ በሉ ስትል ነገ ከነገ ወዲያ ዳሜጅ አይፈጥርም ወይ? ይህን እንዴት አይተኸው ነው? ልክ እኮ ነህ። እነሱ እኮ ከኛ የበለጠ እኮ እያንዳንዷን እንቅስቃሴዎች እኔ አንድ አማራ ማለት በራሱ አንድ ዲግሪ ነው የምልህ። ለዛ ነው አካባቢውን ማጥናት ይችላል። ከአካባቢው ራቅ ብሎ ከአራቱ ማዕዘን ውጭ ማየት የሚችል ህዝብ ነው ያለን። ገበሬው በለው የገበሬው ልጅ በለው እህቶቻችን በለው ህፃን ልጅ እንኳን ምን ያህል ጥበብ እንዳለን እናውቀዋለን። እኔ ቶሎ በሉ ምናምን ውስጣቸውን ማበጠር የሚችሉ ማን ምን እንደሚሰራ አይደለም ምድር ላይ ያሉት እኛም እናውቃለን። ያንን የማጥራት ስራማ ሳይጨርሱ እነሱን ቁጭ የሚሉበት መንገድ የለም ብዬ አስባለሁ። ይሄ ያልከው ስጋት አሁን ማስረሻ ሊታነቅ ሲል ነው። መጨረሻ ላይ ነው የነበረውን ሂደት በሙሉ ተከታትዬ አይቼዋለሁ። መጨረሻ ላይ እንደውም ብዙ ዳሜጅ ሊፈጥር የሚችልበትን ነገር በሙሉ ያ ተቀልብሶ ነው እንትን ብሎ አምልጦ ሮጦ የሄደው። በዚህ ደረጃ ነው እነሱ ራሳቸው የሚያደርጉትና አንድነት ስል የፍጥነት ይሄ የሆነ ምናምን አይደለም። ሚኪን የምነግርህ ነገር እነሱ እውነቴን ነው የምልህ ይሄንን የባንኩንም ስንቁንም የያዘውን ይሄ ብልጽግና ጄኖሳይድ ቡድን በዛ በኩል ህወሓት የምትለውን ዘላለማዊ ጠላት እንዴት አድርገው መቅጣት እንደሚችሉ የእነሱን ሴራ ጠንቅቀው የሚያውቁ ወንድሞች አሉን። በመካከላችንም ያሉን የሚሄድበት መንገድ የለም የሚል አቋም ነው ያለኝ። ካበዛው ሶሪ ሐሳቤ ነው መንዜው። ቴንክ ዩ